እግዚአብሔር አንተን ከፍ ከማድረጉ በፊት በዙሪያ ያሉ ሰዎችን ማንነት ይገልጥልሃል። ምክንያቱም ያለማስተዋል ማደግ እጅግ በጣም አደገኛ ስለሆነ ለእድገት ለሞገስና ለሚቀጥለው ደረጃና ስኬት ስትጸልይ ቆይተሃል። ነገር ግን ከመነሳት በፊት እግዚአብሔር በዙሪያ ያሉትን ሰዎች እውነተኛ ማንነት ያሳያል። ሁሉም ሰው ለአንተ አያጨበጭብም ወንድም። የቀረበው ሁሉ አብረው እንዲጓዝ አልተፈጠረም። አብረው የጀመሩ ሁሉ አብረው እንዲጨርሱ አልታዘዙ። ስለዚህ እግዚአብሔር በንግግሮቻቸው ውስጥ ማንነታቸውን እንዲያጋልጡ ያደርጋል። ይሄ ሁልጊዜ ደስ የማይል ሊሆን ይችላል። አንዳንድ ጊዜ የልብ ስብራቱ ወይም የሚከብደው ሰዎችን በማጣት ሳይሆን ለካስ ማንነታቸው እንዲህ ነበር ብለህ በማወቅ ነው። እግዚአብሔር ማን እንደሚገፋና በሌለበት ማን ስምህን እንደሚያነሳ አንተ ስታድግ ማን እንደሚረበሽ ይገልጥልሃል። እድገት አንዳንዴ መለያየትን ሊጠይቅ ይችላል። ለጥሩ ነገር ያልተፈጠሩ ሰዎችን ወደ በረከት በሮች ይዘህ መግባት የለብህ። በጸለይክባቸው በሮች ውስጥ ተጠራጣሪዎችንና በአንተ የማያምኑብህን ሰዎች ይዘህ መግባት አትችልም፣ አይገባምም ደግሞ። አንዳንዶች አብረው እንዲራመዱ ተፈጥረዋል። አንዳንዶች ደግሞ እንዲመለከቱ ብቻ ተፈጥረዋል። አንዳንዶች ግን ከሩቅ ሆነው እንዲወዱህ፣ እንዲሳሱልህ፣ እንዲያስቡልህ ተፈጥረውልሃል። ከእነርሱ ተለየህ ማለት እነርሱን ትንቃለህ ማለት አይደለም። ስለዚህ አንዳንድ ጊዜ በሰዎች መካከል እግዚአብሔር እንዲህ ሊያሳልፍህ ይችላልና ቀኝ ግራውን የእግዚአብሔርን ሐሳብ እያስተዋልክ እንድትራመድ ወንድሜ ይመክርሃል። ወዳል